ቁጭ ከምንል ለምን ራሳችንን አናጠፋም ሲሉ ስራ አጥ ወጣቶች ተናገሩ። ቁጭ ብሎ ከመማቀቅ አስቀድሞ መታነቅ በሚል ሐሳብ የማይመለከታቸው አካላት ከስራ አጥ ወጣቶቹ ጋር ስብሰባ አካሂደዋል። በዚህም ስራ አጥ ወጣቶቹ ራሳቸውን ሲጥ በማድረግ ለመንግስት ስራ ማቅለል እንዳለባቸው የምክክርና የግድድል ኮሚሽን ሐሳብ ሰቅሏል። የኢትዮጵያ እንባ ጠባቂ ተቋም ካቀደው በላይ ብዙ እንባ መሰብሰብ መቻሉን ለዘና ዜና ዘገበ። ለዚህም ስኬት ያበቃቸው ህብረተሰቡ የአንበሳውን እንባ ይወስዳል ተብሏል። የተቋሙ ፕሬዝዳንትም እያነቡ እንደገለጹት በቀጣዩ ቀናትም እንባዬ ከጓዳዬ በሚል መሪ ቃል የቤት ለቤት እሪታ እንደሚካሄድ የእንባና ኢነርጂ ሚኒስቴር አሳስቧል። ከመንገድ ዳር መብራቶች ጋር ጸብ በመፍጠር አምፖል የሚያረግፉ ግለሰቦች ማታ ማታ ከሚሰራው ሃንግ ላይ ኮሚሽን አላቸው። ለዚህም እንደ ማስረጃ የቀረበው የሚበሉት ምግብና መጠጥ መብዛቱ እንደሆነ ተጠቁሟል። ቅቤን ከባዕድ ነገር ጋር ቀላቅሎ ሲሸጥ የነበረው ግለሰብ ቅቤ ከየት ነው የሚያገኘው? በህብረተሰብ ጥቆማም እጅ ከፍንጅ የተያዘው ግለሰብ ፖሊሶች ወደ ህግ ቦታ እያነጠሩ ወስደውታል። በዛሬው የወርቅ ገበያ ግብይት 24 ካራት ወርቅ ከሌባ ላይ በጣም ርካሽ ነው። ወርቅ ለመግዛት አስበው የወጡ አዲስ ሙሽሮችም ወርቅ ስለተወደደ ለጣታቸው ባሌስትራ ገዙ። ጨው በረንዳ አካባቢ የሚገኙ ሽሮ ቤቶች በጨው እጥረት ምክንያት ስራ መስራት እንዳልቻሉ በጨዋ ደንብ ሐሳባቸውን ገልጸዋል። መንግስትም ችግሩን ለመፍታት ከሚመለከታቸው አካላት ጋር ለሰባተኛ ጊዜ አይኑን በጨው በማጠብ ቃለ መሐላ ፈጽሟል። የሚገርም ነው። ታጥቦና ተቀሽሮ ከቀረበ ቡና የበለጠ ቡና የምታፈለዋን ልጅ የሚከቡት ወንዶች